ሰላም ሰላም ቴዲ ወንድማችን የማያውቀው የለም። ከዚህ በፊት ሳኡዲ ያለን ብሬክስ ጋር የብሬክስ ጓደኛ ነው። አብዛኛው በብሬክስ ነው የምታውቁት ቴዲን። በጣም ጎበዝ ወጣት ምናምን በቅርብ እና ሊላሂ ወኢና ኢለይሂ ራጂዑን ሁላችንም ማች ነን፣ ወደሱም ተመላሾች ነን። አላህ የፈጠረውን ነፍስ ደግሞ ራሱ ነው የሚወስደው እንጂ የሰው ልጅ መግደልም ምንም ነገር ማድረግ በሰው ልጅ ላይ አይፈቀድለትም፣ ማድረግም አይችልም። እኛ አበሾች ስንባል ግን እርስ በራሳችን እንገዳደላለን፣ እርስ በራሳችን ምቀኛ እንሆናለን። የሰው ልጅ ሲያልፍለት አንወድም፣ ሰው ግን ይደሰታል። የሰው ልጅ ሲያልፍለት አይወዱም፣ እኛ ሀበሾች ማለት ነው። ቴዲን ሁላችንም እናውቀዋለን። ከዚህ በፊት ያው ዩቲዩበር ነው፣ አሁንም ዩቲዩበር ናቸው፣ ቲክቶከር ናቸው። በደንብ የሚከታተላቸው የሚወዳቸው ወንድሞቼ ናቸው። ግን ያው ከዚህ በፊት እንደምታውቁ ሁላችሁም እስር ቤት ገብቶ ያልፍልኛል ብሎ ስደት መጥቶ ከዛ እስር ቤት ተይዞ ገብቶ ስንት አመት ታስሮ ከዛ ደግሞ ሀገር ገብቶ እንደዛውም ደግሞ ተንከራቶ ያልፍልኛል ቤተሰቦቼን ቀይራለሁኝ ህይወቴን ለውጣለሁኝ ብሎ ስንት በረሃ ስንት መከራ ስቃይ አሳልፎ ወደ ስደት መጥቷል። ሁላችንም እናያለን ማለት ነውና ከዛ ደግሞ እየሰራ ታሞ ነበረ ፊቱን ምናምን። ከዛ ደግሞ እየሰራ ነበረ። ይሄው መጨረሻ ላይ ደግሞ እኛ አበሾች እርስ በራሳችን ምቀኞች ማያልፍልን ገገማዎች ነን። ይሄንን ልጅ በካራ ወቅቶ ገደሉት እየተባለ በየሚዲያው የተሽከረከረ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ያለው አልሐምዱሊላህ። ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ አድርጉ። ቤተሰብ ሆናችሁ ላይክ ሼር አትርሱ። ቻናሌ አዲስ ነው፣ የመጀመሪያው ቻናሌ ተዘግቶብኛል። ይሄን ቻናል ደግሞ አበረታቱኝ። መልካምነት ለራስ ነው። እኛ አበሾች እርስ በራሳችን አንመቃቃኝ ምቀኛ አንሁን፣ ይቅርታ ምቀኛ አንሁን ስለተናደድኩ ነውና ፍትሃዊ እንሁን። አንዳችን ሲቸግረን አንዱን ሲቸግረው ለአንዱ እኛ መከታ መሆን አለብን። ሲታመም መታመም አለብን። ሲያልፍለት ደግሞ መደሰት አለብን። እኛ አበሾች ስንባል ለምንድን ነው የሰው ድክመት፣ የሰው ደካማ ጎን፣ የሰው በሽታ፣ ሰው በሆነ ነገር ሲስቃይ ለምንድን ነው ደስተኛ የምንሆነው? አሁን ይሄ ልጅ ምን አድርጎ ነው በካራ ገደሉት የሚባለው? ጓደኞቹ ማለት ነው። ምን ስላደረገ ነው? ስንት በረሃ ስንት ስቃይ ስንት መከራ አሳልፎ ከአንድ ሁለቴ ተመላልሶ ወደ ስደት የመጣ ሰውዬ ይሄ ልጅ ያም ሰው እኮ የገደለውም ሰው ይሄንን መከራ ስቃይ ያሳለፈ ሰው ነው እንጂ ቁጭ ብሎ የሚበላ ሰው አይደለም። ግን ይሄ ልጅ ምን ስላደረገ ምን ስለሆነ ነው ይሄንን ልጅ ሊገድሉት የቻሉት? ወላሂ ታሳዝናላችሁ። በልቶ ያልጠገበን ልጅ የላለፈለትን ልጅ በዚህ ያክል ደረጃ የሚገድሉት ሰው ማለት ነው። ምን አይነት ሰው ናችሁ? በአላህ ምንድናችሁ? ምን ናችሁ? ከእናት ከአባት አልተፈጠራችሁ? ለእናንተ ወንድም እህት የላችሁ? የሰውን ልጅ እንዴት መግደል? ትል ራሱ መግደል አይፈቀድልንም፣ ትል ማለት ነው። ግን የሰውን ልጅ ይሄን ያክል ወላሂ ለማየት የሚያሳሳ ልጅን በዚህ ያክል ደረጃ ገድላችሁ አፈር የምታበሉ ሰዎች ማለት ነው። ወላሂ ለእናንተ ይሄ ቀን ለእናንተ ይድረሳችሁ ማለት ነው። በጣም ታሳዝናላችሁ። እሺ የሰው ሀገር ላይ የመጣ ነው ሰርተን ለመለወጥ ነው እና ምን ማድረግ አለብን? የሰው ሀገር መጠን ዝም ብለን መቀመጥ ነው ያለብን? ይህንን ነው የምትወዱት? ሰርቶ ሲበላ ሰርቶ ሲያልፍለት የምትወዱ ሰዎች ምን አይነት ናችሁ? የስንት ሰው ፊት የስንት ሰው ፀሐይ ሙቀቱ ብርዱ የአረቦች ፊት ስንት ነገር የተፈራረቀብን የምንሰራ ሰዎች ትንሽ ደግሞ ሰርተን ለፍተን የሆነ ነገር ስናገኝ የምትመቃኙ ሰዎች ግን ምን አይነት ናችሁ? ወላሂ ምን አይነት ናችሁ? ወላሂ አላህ የስራችሁን ይስጣችሁ፣ አይለፍላችሁ። የጣፋንታችሁ ሁሌም ስቃይ ይሁን ማለት ነው። ሰውን የምትገድሉ ሰዎች፣ የሰውን ደግሞ ተንኮል የምትወዱ ሰዎች አይለፍላችሁ። መቼም ለሀገራችሁ አፈር አያብቃችሁ። ሌላ ምን ይባላል? በእነዚህ ሰዎች ወላሂ እርምጃ መውሰድ አለባቸው። በቃ ሰው ሲሰራ ምን አሁን ይሄ ልጅ ሌላ ነገር ቢሰራ ኦኬ ችግር የለውም፣
ተያዘ ተገደለ ይባላል። በስራው ነው፣ የሰው ቤት ነው የሚሰራው፣ ምግብ ነው ለአረቦች ምግብ ነው የሚሰራው ነው የተባለው። ከዚህ በፊት ደግሞ ፊቱን ሲያሳይ አይቼዋለሁ ቲክቶክ ላይ ሚዲያ ላይ ማለት ነው። ፊት ምን ሆንክ ምናምን ሲሉት ምግብ ሰራ ነበረ እና ከሙቀቱ አንዴ ውጭ አንዴ ቤት እያልኩኝ በሱ የተነሳ ከዛ ተኝቼ ሲነሳ ፊቴ እንደዚህ ሆኜ ያገኘሁት ብሎ ሲያወራ ሰምቼዋለሁኝ። ይሄ ልጅ ምግብ ነው የሚሰራው ለአረቦች። ሌሎቻችሁ ግን ሺሻ እያዞሩ የሆነ ያልሆነ አስካሪ መጠጦችን የሆነ ነገር ማይፈቀድ ነገር እየሰሩ ተገደለ ቢባል የሆነ ነገር ደረሰበት ቢባል እሺ። ግን ይሄ ልጅ ኖርማል ስራ እየሰራ ለምንድን ነው እርስ በራሳችን እንደዚህ የምንሆነው? ለምንድን ነው ይሄን አክል ደረጃ? ምን ስላደረገ ነው? ሚስት አልወሰደባቸው እንደምናውቀው አለችው። አሁን ባናቅም ከዚህ በፊት ሚዲያ ላይ ሲመላለሱ እንዳየናቸው ከሆነ የራሱ የሆነች ዜድ የምትባል ሚስት አለችው። ግን አሁን በደንብ እየተከታተልኳቸው እንደ ድሮ አይደለም እና ያው መጥፎ ነገር ሲመጣ ቲክቶክ ላይ ሲሽከረከር እናያለን ሲዛዞር። ግን ለምን በዚህ ያክል ደረጃ እርስ በራሳችን ለምንድን ነው እንደዚህ የምንሆነው? ከሌላ ሀገር እኮ አልመጣም። የራሳችን ብሔር ነው የራሳችን። ከዚህ በፊት የሰፈሬ ልጅ እንደዚሁ ሌሎቻቸው ስራ የላቸውም ጎረቤት ላይ ያሉት ማለት ነው። እና ይሄ ልጅ እንደዚሁም በባህር ተንከራቶ ብዙ መከራ ስቃይ አልፎ አይቶ የመጣ ልጅ ነው እና ስራም አጥቶ ደግሞ ብዙ ተንከራቶ የተቀመጠ ሰው ነው። ከዛ ማያልፍለት የለም ስራ አገኘ እየሰራ እያለ እነዚህ ደግሞ ሁለት ጎረቤታሞች ስራ የሌላቸው ዝም ብሎ እንደዚሁ መንገድ ላይ ያገኙትን እየዘረፉ ምናምን የሚበሉ ናቸው። እና ይሄ ልጅ ስራውን ሰርቶ ሲመጣ ተጠባብቆ እያዩት እነሱ ቆይቷሉ። ይሄ ልጅ ግን ምንም ያውቀው ነገር የለም። ከቤቱ ወደ ስራው ብቻ ነው የሚያውቀው። እና አንድ ቀን እንደዚሁም በካራው ወቅቶ ይሄን ልጅ ገድሎት የኪሱን ብር ለማውጣት እኮ ነው። እንኳን ሳይገድሉት እንኳን ብሩን ከቸገራቸው ይሄ መስረግ ደግሞ ልምድ ከሆነባቸው የብሩን አውጥቶ እንኳን ቢለቁት ምንም ማለት አይደለም፣ ህይወቱን ቢያተርፉለት። ግን ብሩን ወስቶ እንደዛውም በካራው ወቅቶት ገደሉት ማለት ነው። በልቶ ያልጠገበ ልጅ። በዛ ላይ ደግሞ ወር ነው 2 ወር ኒካ አስሯል ሳይጋባ ምን ሳይሆን ማለት ነው። እና ይሄን ልጅ የሀገሩ ልጅ ነው፣ ልጆች ናቸው 2 የገደሉት ማለት ነው። እና ከየትም ማንም ይሄን ልጅ ለመግደል የሰው ልጅን ለመግደል አይደለም፣ ጎረቤቱ ላይ አብሮ የሚጠጣው አብሮ የሚኖረው አብሮ የሚተኙት አንድ ላይ ያሉ ሰው ናቸው። ይሄ ልጅ አንድ ሰው ሲያልፍለት መሻክል የሚፈጥሩት ማለት ነው። እና ምን እንሆን ጠይብ? የት እንሂድ? ከማን ጋር እንኖር? እኛ ኢትዮጵያኖች እርስ በራሳችን ካልተደጋገፍን አብረን ደግሞ የምንበላው አብረን የምንጠጣ አብረን የምንተኛ ሰው አብረን ደግሞ ወጥተን የምንገባ ሰው እርስ በራሳችን ካልተዛዘንን የትኛውን ሄደን ጓደኛ መያዝ እንችላለን? ከየትኛው ባህር ብሄር ደግሞ አብረን መኖር እንችላለን? እንዴት ነው የምንሆነው? ግን ይሄን ተንኮል ለምትፈጥሩት የሰው ልጅ ሲያልፍለት የሰው ልጅ ሰርቶ ሲገባ ችግር የሚትፈጥሩ ሰዎች አይለፍላችሁ፣ ለሀገራችሁ አፈር አያብቃችሁ፣ ሀገራችሁን በሰላም አላህ ያስገባችሁ። ይሄ ልጅ በልቶ ያልጠገበውን አንድ ፍሬ ልጅ ፀሐይና ሙቀት በዚህን ጊዜ ስንት መከራ ስቃይ አይቶ የሚሰራውን ልጅ ለዚህ ደረጃ ያደረሳችሁት አይለፍላችሁ። ኢንሻአላህ የሆነ ቀን ደግሞ መያዛችሁ አይቀርም። የሰው ልጅ ተንኮል የሰራ ሰው ድሮ አንድ ሰው ችግር ከፈጠረ የሆነ ነገር ከፈጠረ አኪራ ላይ ቀብር ላይ ቅጣቱን አሳየዋል ይባል ነበር። አሁን ግን ፊት ለፊት ነው የሚያሳይሽ እያንዳንድሽ ማለት ነው። ለምሳሌ የመዳም ቤት ሆነሽ መሻክል የምትፈጥሪ መዳም ላይ የሆነ ነገር የምታረጊ ሸቃሊት ማለት ነው። እኔም ሸቃላ ነኝ። ቀጣይ በዛች ወር ላይ አንድ ቤት ስትገቢ ያቺን ነገር የሰራሻትን ነገር ፊት ለፊት ያሳይሻል። አሁን ደግሞ በሰው አገር ላይ ይሄ ችግር የምትፈጥሩ ሰዎች ወይልኩም ነገ ያሳያችኋል ማለት ነው። እና አይለፍላችሁ። እና በጣም ነው ያሳዘነኝ ይሄ ልጅ ማለት ነው። በጣም ነው ያሳዘነኝ። ለማንኛውም ሁላችንም ልባችን አላህ ንጹህ ያድርገን። ለሰው ተንኮል አናስብ። ልባችን ንጹህ ሲሆን ተንኮል ልባችን ላይ ከሌለ ለሁሉም ደግሞ ምናዝን ሰዎች ካለን ያለንን ደግሞ
አሳልፈን ምንሰጥ ሰዎች ከሆንን የኛ ርስቃችንም እየሰፋ ይሄዳል። ግን ሁሌም በሄድንበት ቦታ ችግር የምንፈጥር ሰዎች ከሆነ ርስቃችን እየጠበበ እድሜያችን እያጠረ እንደዚሁ እየተንከራተትን እንኖራታለን ማለት ነው። የሰው ልጅ ደግሞ መጥፎ ነው። የሰው ልጅ መግደል ማለት ደግሞ ሲጀመር መጥፎ ነው። አዱንያ ላይም አኺራ ላይም የምትጠየቅበት ስራ ነው እና ሁላችንም መልካም ለመስራት እንሞክር። ለሰው ልጅ ተንኮል አናስብ እላችኋለሁ። ሀገራችን ሰላም አላህ ያደርግልን፣ ልባችንን አላህ ያራራልን። እንደ መጀመሪያው እንደ ድሮ ብሔር ሃይማኖት ምናምን ብለን ሳንከፋፈል አንቺ ትቢሽ አንተ ትቢስ ኢትዮጵያ ስለተባለን ብቻ ልባችን ቀጥ የሚልን ሰዎች ነበርን። አሁን ግን ኢትዮጵያ አለች፣ ኢትዮጵያ እዚህ ቤት ትሰራለች፣ ኢትዮጵያ እዛ ቤት አለ ሲባል ሁላችንም እንዴት እንደምንሆን እናውቃለን። የመጀመሪያው ልባችንን አላህ ይመልስልን፣ አንድነታችንን። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ወዳችኋለሁ። አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።